በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። እስከዚህ ሰዓት ያቆየን ቅዱስ እግዚአብሔር ክብር ምስጋና ይግባውና እግዚአብሔር ቤተሰቦች የድንግል ማርያም የቃል ኪዳን ልጆች በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምቆያችሁ አሜን ብለን እንድናመሰግነው አንደበታችን የከፈተም ዓለምን ካለመኖር አምጥቶ የፈጠረውን ፍጥረት ሁሉ በቸርነቱ የሚመግብ ሁሉ በእጁ የሆነ ዛሬም ሆነ ኋላ የሚኖሩትን የሚያኖር የሚያልፉትን የሚያሳልፍ መጀመሪያ ጊዜ ያልቀደመው በዚህ ጊዜ ተገኘ ተብሎ የማይነገርለት ለማይመረመር ኑሮ ከመታመን በቀር በእውቀት እንዲህ ነው የማይባል ከፈጠራቸው ፍጥረታት ለሱ ምንም አይነት ከማንኛውም ምንም እርዳታና ስጦታ የማያስፈልገው ሁሉ በእጁ የሆነ እስከ ሞት ድረስ የወደደን ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ወንበዴን እንደምትይዙ ሰይፍና ጎመድ ይዛችሁ ልትይዙ የመጣችሁን ማቴዎስ ወንጌል ምዕራፍ 26 ቁጥር 55 እንኳን ለመድኃኒታችን ለኢየሱስ ክርስቶስ ጥንተ ስቅለት በሰላም አደረሳችሁ አደረሰን። የእግዚአብሔር መድኃኒት እግዚአብሔር እርዳታ ያልተለየን የሰው ልጆች በኃጢአት ወድቀን በኃጢአት ጠፍተን በነበርንበት 5500 ዘመን በእግረ ዲያብሎስ ተረግጠን ባርነት እንገዛ ከነበረበት የጨለማ ዘመን ለማውጣት እግዚአብሔር መድኃኒታችን ኢየሱስ ክርስቶስ ለአዳም በሰጠው ቃል ኪዳን ከቀኑ ቀን ከሰዓቱ ሰዓት ሳያሳልፍ በሰጠው ቃል ኪዳን መሰረት ዓለምን ለማዳን ከእናታችን ከድንግል ማርያም ከቅድስተ ቅዱሳን ተወልዶ መጋቢት 29 ዓለምን በፈጠረበት ዓለምን ለማዳን በቀራንዮ አደባባይ እጆቹን ዘርግቶ ፈጠራቸው ፍጥረታት እጅ ተቸንክሮ ዓለምን ያዳነበት መጋቢት 27 ቀን ነው። ድነተ ሥጋ ድነተ ነፍስ ስላገኘንባት ለዚች ቀን እንኳን አደረሰን አደረሳችሁ። ትህትናን ባስተማረበት ሰውነቱ መሰደብ የማይገባው አምላክ እስከ ሞት ድረስ ተዋረደ። ያዋረዱትን አልፈረደባቸውም መፍረድ ሲቻለው። በዚህም ትዕግስትን ሊያስተምረን ደካማ ፍጡር ሲሰድበው ሲያንገላታው ዝም አለ። ቀኖት ተቸነከረ። ይዙት ሲመጡ ማንን ትፈልጋላችሁ ሲላቸው በቃሉ ብቻ ባሩን እንደተመታ አውሬ ወደ ኋላ እንደ ቅጠል የረገፉ ፈቃዱ ግን ሊይዙ ሲመጡ ዝም ብሎ ተያዛቸው። በሰው እጅ ተሰቀለ የተባለው አለመሰቀልም ችሎታው ነበረው። ለ30 ብር የተሸጠበት ምክንያትም አስቀድሞ በትንቢት የተነገረ ጉዳይ ስለሆነ እንጂ አይሁድ ለክርስቶስ 1 ብር ማወጡለት ነበር። ቻላቸውም እንጂ እንዲሁ ነበር ሰቅለው የሚገድሉት። የተመልካች መጠቃቀሻ በመሆን ይሳቀቅ የነበረውን በሽተኛ ከለምጹ ያዳን አምላክ ለ12 ዓመት ደም ይፈሳት የነበረችውን በገሲሰ ልብስ ያዳነ ቅዱስ አምላክ ለ15 ዓመት በሰይጣን ወገቧ ጎብጦ ትማቅቅ የነበረችውን በቃሉ እናገር ብቻ የፈወሰ ቅዱስ አምላክ 38 ዓመት ከጤንነትና ከወገን ተገሎ የነበረውን በሽተኛ መጻጉን ያዳነ ቅዱስ እግዚአብሔር አጠቃላይ ሙሉ ጤንነት ለሚያስፈልጋቸው እንደ አምላክነቱ በነፃ ሙሉ ጤንነት ያደለ የሰጠ ቅዱስ እግዚአብሔር ፈጠራቸው እጆች ተደበደበ፣ ቆሰለ፣ ተንገላታ። እሱ ግን ዘላለማዊ መድኃኒት እንደመሆኑ ያቆሰሉትን አዳናቸው፣ ፈወሳቸው። አቶይ የሚሰሩትን አውቁምና ይቅር በላቸው ብሎም ጸለየላቸው። በሲኦል ታጉረው በረቀቀ ሰይጣናዊ ጅራፍ የሚገረፉ የረቀቁ ነፍሳትን ያዳነ አምላክ በወንጀለኞች እንደ ወንጀለኛ በአደባባይ ተገረፈ። ሰውን ለማዳን ሰው በመሆን የሕግ ፈጣሪ አምላክ በሕገ ወጦች በሐሰት ተከሰሰ። የተከሰሰውም በዕለተ ሰንበት ጎባጣ ማቅናቱ፣ እውር ማብራቱ እንደ በደል ተቆጥሮ ከሰው ይልቅ ቀንን በሚያከብሩ ጻድቃን መሳዮች ሰዎች ተደበደበ። ከዘላለማዊ ምሕረት አልባ ዲያብሎስ የማያቋርጥ የሰይጣን ድብደባ ነፍሳትን ለማዳን ባደረገው ትሕትናዊ ጉዞ የፍጥረታት አስገኝና ሁሉ ራስ የሆነው ክርስቶስ በፈጠራቸው እጆች ራሱን በመቃ ተደበደበ።
የደበደቡት እጆችን እንደ እንጨት ማድረቅ ይችል ነበር። ነገር ግን የመጣበት ሰውን ለማዳን እንጂ ለማጥፋት ስላልሆነ እየደበደቡት ዝም አለ። በሰይጣን ወህኒ ቤት ሲኦል ተግዘው የሰይጣን መጫወቻና መዘባበቻ ከመሆን ነፍሳትን ነፃ ለማውጣት ሰው በመሆኑ እሱን የጎዳን መስሏቸው በኃጢአት የተመረገ በድንቁርና የዛገ ራሳቸውን እየነቀነቁ ፍጥረቶቹ ዘበቱበት፣ ምራቃቸውን ተፉበት። በምራቁ ማየት የተሳነውን ዓይን ያበራ አምላክ የኃጢአተኞች ምራቅ ተተፋበት። ሰዎችን ለመጥቀም ውሃን ወደ ወይን ለውጦ ያጠጣ ቅዱስ አምላክ በሰዎች መራራው ከርቤና ሐሞትን ተጋተ። ነፍሳትን ከዘላለማዊ የክብር መራቆት ያዳነ አምላክ ሰማይን በፀሐይና በጨረቃ እንዲሁም በከዋክብት ብርሃን ያደመቀ ምድርን በተለያየ ሕይወት ሰጭ ስነ ጽጌያት ያሸበረቀ የዓለምም ልብስ ሲሆን በአመፀኞች እጅ የሕይወት ምንጭ ልብሱን ተገፎ ራቁቱን በአደባባይ ተሰቀለ። ፀሐይ ግን ብርሃኑን ከለከለ። ከሰዎች ፀሐይ ለፈጣሪው ተሻለ። ያ በሽተኛን ወደ ሕይወት የለወጠ የፈወሰ ልብስ ለአመፀኞች በዕጣ ተከፈለ። ነፍሳትን ከኃጢአት ነፃ ለማውጣት ሰው በመሆኑ ኃጢአተኛ ተብሎ እንደ ኃጢአተኛ ተቆጠረ፣ ፍርድም ተፈረደበት። ሁሉን እያወቀ እንደማያውቅ ማየት የተሳናቸውን ምን ትፈልጋላችሁ እያለ ዓይናቸውን አበራላቸው። አልዓዛርን ወዴት አኖራችሁት አለ። ሰዎች ሳይነግሩት የአልዓዛርን ሞት አውቆ የተናገረ አምላክ መቃብሩ የጠፋውን ይመስል የት አለ እያለ ጠየቀ። በሞቱ ሞተ ነፍስን ያጠፋ ክርስቶስ ብቻ ነው። ምሕረት የባሕርይ የሆነ አምላክ ሥጋን በመዋሃድ መላእክት መሆኑ አጋንንት ከእግሩ በታች ወድቀው እንዲሰግዱለት ፈጣሪያችን ብለው የሚሰግዱለት አጋንንት የሚንቀጠቀጡለት ልጅ ደካሞች ሲሰቅሉት ዝም አለ። እንደተረገመ ኦሪታዊ በመስቀል ተሰቅሎ ሞት የማይቀርበው አምላክ በለበሰው ሥጋ ሞተ። ሞትና መርገም ከገቡበት ገብቶ አጋንንት ያሰቡት ጎዳና ዋጋቸውን ሰጣቸው። ሞት ከመስቀል አጠገብ አንድ ሥጋ ሲጠብቅ ብዙ ሰዎችን በሕይወት አዳነ። ዲያብሎስ ክርስቶስ ፍጡር መስሎት ወደ ቀራንዮ ብቅ ሲል ከመስቀሉ ስር እንዳሸን ነፍሳትን እግዚአብሔር አዳነ። ዲያብሎስ ማረከ። የክርስቶስ ድካም ለሌላው ኃይል ነው። መዋረዱም ለሌላው ክብር ነው። መንገላታቱም ለሌላው እረፍት ነው። ሰው መሆኑም ሰው አምላክ ለማድረግ ነው። መታመሙም ለሌላው ጤንነት ነው። መታሰሩም ለሌላው መፈታት ነው። ማዘኑም ለሌላው ደስታ ነው። ኃጢአተኛ መባሉም የቆሸሸውን የአዳምን ልጅ ጻድቅ ለማድረግ ነው። ቀደመ ክብሩ ለመመለስ ዲያብሎስ ከመገዛት ነፃ ለማውጣት በኃጢአተኞች ጦር መለኮታዊ ጎኑን በመወጋት የምንጠጣው ደም የምንጠመቅበት ውሃ ከጎኑ አመነጨልን። በፈጣሪው ላመነ ሰው ሁሉ ከጎኑ ባፈሰሰለት ሁላ ውሃ መጠመቅ ያፈሰሰለት ክቡር ደሙንና የፈተተለትን ቅዱስ ሥጋውን በነፃ ተቀብሎ ይህን አምላካዊ ስጦታ በኃጢአት እንዳይነጠቅ እስከ ዕለተ ሞት መጠበቅ ነው። ጌታችን ኢየሱስ ክርስቶስ ሙቶና ተቀብሮ አልቀረም። በባሕርይ ሥልጣኑ የዓለምንም ረዳት መቃብሩን እንደተገጠመ ተነስቷል። ይህንም ከመሞቱ በፊት በሦስተኛው ቀን እነሳለሁ ብሎ ተናግሮ ነበር። እንደተናገረ ተነስቷል። ይህ አይነት ትንሣኤ ለፈጣሪ እንጂ ለፍጡር አይቻለውም። ቅዱስ መጽሐፍ ወተንሳ እግዚአብሔር ከመ ዘንቃ እምንዋም እንቅልፉ እንደሚነቃ ሰው እግዚአብሔር ተነሳ እንዳለ ቀብር ክፈቱልኝ መግነዝ ፍቱልኝ ሳይል በስልጣኑ ተነሳ። ተነስቶም አልቀረ አርጋለሁ እንዳለ ትሕትናው ዓለም ወደ ልዕልናው ዓለም አርጓል። ክርስቶስ ወደዚህ ዓለም መጣ፣ ወደ ሰማይ ወጣ፣ አረገም ሲባል ለፍጡር በሚገባው ቋንቋ መናገር እንጂ የማይገኝበት ስነ ፍጥረት የለም። እግዚአብሔር በሙሉ ነው፣ በዓለም ሙሉ አርጎም አይቀርም። ዳግመኛ እመጣለሁ እንዳለ በይባቤ መላእክት በግርማ መለኮት በዕለተ ምጽአት ይመጣል። ይህንንም ቅድስት ቤተ ክርስቲያን በተስፋ ትጠባበቀዋለች፣ የመጨረሻ ዋጋ ማገኘዋ ነውና። ስለዚህ የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም በማለት በምሳሌ ወደ ፈጠራቸው መጣ። በምሳሌው የፈጠራቸው ግን አምላክ ነው ብለው ሊቀበሉት ወይም ሊያምኑት አልቻሉም። በዮሐንስ ወንጌል ምዕራፍ 1 ቁጥር 11 እንደተነገረው ወደ ዓለም መጣ፣ ዓለም አልተቀበለችውም፣ ሰቀለችው። ዛሬም
በሰዎች ላይ ይህ አይነት ችግር አለ። እውነት ተዳፍና ሐሰት እንደ እውነት የተቆጠረችበት፣ እውነተኞች ተላልፈው ለፍርድ የሚሰጡበት፣ ዋሉበት ባልሰሩት ስራ ተላልፈው በወህኒ ቤት የሚማቀቁበት አይሁድ የውሸት ፍርድ ዛሬም አለ በዓለማችን። ይህ ጊዜያዊውና መንገደኛው ዓለም አልፎ እውነተኛውንና ቋሚውን ዓለም ጥርት አድርጎ የሚያሳይ ነቅ ጉድለት የሌለበት የእምነት መሳሪያውን ከናሰራሩ ላመኑበት ለሐዋርያት ለምእመናን ክርስቶስ አሳይቶ ነው የሄደ። ስላመናችሁ በእኔ ስላመናችሁ እኔን ስለተከተላችሁ ያሳድዷችኋል፣ ወደ አደባባይ ያወጧችኋል፣ ያስሯችኋል፣ ይገርፏችኋል በማለት ለእሱ ያልሆነች ዓለም ለእኛም እንደማትሆን እግዚአብሔር አስቀድሞ ነግሮናል። በዓለም የሚሆነው ሁሉ አዲስ ነገር አይደለም። እውነተኛው አምላክን የሰቀለች ዓለም ዛሬም ለእኛ እንደማትሆነን ክርስቶስ ተናግሯል። ልዩ ልዩ ፈተና ቢመጣባችሁ ደስ ይበላችሁ በእኔም አድርገውብኛልና በማለት የሚመጣብንን ፈተና ያለ ስራችን፣ ያለ ተግባራችን፣ ያለ ስማችን ስም ቢሰጡን፣ ያለ ስራችን ቢፈርዱብን እንኳን እኔ ክርስቶስስ ተፈርዶበት የል ብለን እምነታችን እንድንጸናና እንዳናማረር በዚህ ዓለም የምናገኘው መከራ በዛኛው የምናገኝበት ዋጋ የምንቀበልበት መሆኑን አምነን መቀበል ነው። እኔ የወይን ግንድ ነኝ፣ ቅርንጫፎቹ እናንተ ናችሁ አለን። ቅዱሳን ሐዋርያት በወይን ግንድ ከተመሰለው ፈጣሪያቸው ከክርስቶስ የተገኙ መሆናቸውን በእሱ አምነው ፈጣሪያቸው በተጓዘበት በመጓዝ ስራቸውን በተግባር በሰውና በአጋንንት ፊት አስመስክረዋል። እኔ የዓለም ብርሃን ነኝ ብሎ ተናገረ። ስለዚህ ማየት የተሳናቸው አይኖቻቸው በርተው አይተው መሰከሩለት። እኔ ሕይወት ነኝ ብሎ ተናገረ። እና አልዓዛርን አስነስቶ አሳየ። እና አልዓዛር መሰከሩለት። ሕሙማንን እንደፈወሰ ሐዋርያትም ሕሙማንን ፈወሱ። በጥላቸው የታመሙትን ፈወሱ። የሞተች የኢያሮስን ልጅ አስነስቶ ልቅሶን ወደ ደስታ የገለጠ እግዚአብሔር የገለበጠ እግዚአብሔር ደስታውን የሰጠ እግዚአብሔር በሀገረ ናይልም ለእናቱ አንድ የሆነ ወጣት አስነስቶ እንባዋን ያበሰ አምላክ አልዓዛርን እንደሚያስነሳው እያወቀ በአልዓዛር ሞት ያለቀሰ አምላክ እኛንም ከወደቅንበት የኃጢአት ሞት ትንሣኤ ልቡናን እግዚአብሔር ያድለን። በሐጹረ መስቀሉ ይጠብቀን፣ አጋንንትን ያረቅልን፣ ለሀገራችን ሰላምን፣ ለሕዝባችን አንድነትን ይስጥልን። መገፋፋቱን፣ ጦርነቱን፣ ቸነፈሩን ከሀገራችን ከኢትዮጵያ ከዓለም ሁሉ ያስወግድልን። በስደት በመርኮ ያሉት ወገኖቻችን እግዚአብሔር በሰላም ወደ ሀገራቸው ይመልስልን። የታመሙትን ይፈውስልን። የተጨነቁትን ያጽናናልን፣ ያረጋጋልን። የሞቱትን በአብርሃም በይስሐቅ በያዕቆብ እቅፍ ያስቀምጥልን። ሰላም ላጡት ሰላም፣ ስራ ላጡት ስራ፣ ጤና ላጡት ጤና፣ ፍቅር ላጡት ፍቅር፣ ትዳር ላጡት መልካም ትዳርም፣ ልጅ ላጡት ፈሪሃ እግዚአብሔር የተሞላበትን ልጅ ይስጥልን። በማወቅም ባለማወቅም የሰራነውን ኃጢአታችን ሁሉ ይቅር ይበለን። ለንስሐ ሞት ያብቃን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።